ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ ያለሁላችሁ። እናንተስ እንዴት ናችሁ? ሁሉ ሰላም ነው? ከኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ቪዲዮ ሰርቼ አላቅም። በጣም ይቅርታ በዚህ ነበርኩ ቤተሰቦች፣ እናንተንም አላመሰገንኳችሁም። ከልብ እያያችሁ ላይክ ሼር ለምታደርጉልኝ በጣም አመሰግናለሁ። ከምንም በላይ እንደዚሁ ደግሞ ቀጥሉበት፣ አበረታቱን፣ አይዞሽ ተጎንሽ ነን በርች ለምትሉኝም ከልብ ምስጋና አለኝ እና እናንተም ደግሞ እንደዙ ላይክ ሼር እያደረጋችሁ አበረታቱን እና ያው ብዙ ጊዜ ቪዲዮ ለመልቀቅ ያው አይመቸኝም። ለዛ ነው ብዙ ስለሆንኩ ስራ ማለት ነው። እና በተረፈ ዛሬ ይዤላችሁ የመጣሁት ፊታችሁ ጥቁር ጥቁር ላለባችሁ ሰዎች ማለት ነው። እንደዚህ ጥቁር ጥቁር ምግብ ምናምን ስትሰሩ እንዲ ጥቁር ጥቁር ለሚጥልባችሁ ሰዎች ፍቱን የሆነ መድኃኒት ነው ማለት ነው። እና አብዛኝ ምግብ ለምንሰራዎቹ ሰዎች በጣም ከባድ ነው። ዘይት ምናምን ስለምንነካ ምግብ ለምንሰራ ሰዎች ማለት ነው ይጠቅማል። እና ይህን ነገር እንትኑን ግብአቱን ተፈለጋችሁ ኮሜንት ላይ አስቀምጡልኝ እነግራችኋለሁ ማለት ነው። እንደዚህ አሸዋለሁ ማለት ነው። ይሄ ጥቁር ጥቁሩ ይወጣልናል። እኔ እንደዚህ ጥቁር የለኝም ነበር። አሁን ምግብ ምናምን ስለሚሰራ በጣም እንትን እያለ ነው ማለት ነው። ፊቴ እየተበላሸ ነው። እንደዚህ ታዳረስነው በኋላ ሁሉንም እንደዚህ እናዳርሰዋለን። ከዛም በኋላ እንደዚህ ታዳረስነው በኋላ ወረት እጃችንን እንደዚህ እናሸዋለን። ሽት እናደርገዋለን ማለት ነው። እንደዚህ እናሸዋለን በደንብ። ጠብቁኝ። ምያችሁ ለጠጉሬም ሰርቻ አርጌያለሁ። የጠጉርም ተፈለጋችሁ በቅርብ ጊዜ ለውጥ የሚያሳይ አብዛኝ ከርዳዳ ጠጉር ላላችሁ ምናምን አሰራሩን ተፈለጋችሁ እኔ የምጠቀመው ነው አሳያችኋለሁ ማለት ነው። በጣም ለውጥ አለው። እኔ ጠጉሬ ከርዳዳ ነበረ፣ በጣም ልዩነት አግኝቼበታለሁ። እና ተፈለጋችሁ ኮሜንት ላይ ጣፉልኝ አሳያችኋለሁ ማለት ነው። እያችሁ እንደዚህ ለብዙ ሰዓት ሽት ታርጉታላችሁ። ሽት አብዛኛው ዝዝጋ ነው እንትን የሚለው
እና ላይክ ሼር እያደረጋችሁ ሰው ጋር እንዲደርስ አድርጉልኝ። ለሰው አንዳንዴ ያኔ ሰው እንደዚህ ፊታቸውን ያልባቸው የተባለሽባቸው ሊሆን ይችላል እና ሸር አርጉልኝ፣ ሰው ጋር እንዲደርስ አርጉልኝ፣ እንትን በሉልኝ ማለት ነው። ያኔ አሁን የምጠፋ አንደኛ ደግሞ እይታ የለውም። እይታ ስለሌለው በቃ ያስጠላል ለመስራት ቪዲዮ እና እኔ ቪዲዮ ተለቀኩ በጣም ቆይቻለሁ እና ለዛ ነው። እናንተም ደግሞ እንደዚህ እኛን አበረታቱን። እኛ ታስር አንተን ብለን ቀርጠን ስንለቅ እናንተም ደግሞ ብታበረታቱን። የእናንተ ማበረታታት ደግሞ በጣም አስፈላጊ ነው። በጣም እይታ የለኝም፣ እይታ እንዲኖርልኝ እኛም በስደት ያለን ትንሽ እንኳን እንትን ብለን ሀገራችንም ገብተን እንኳን ብንሰራ ከሰው ሀገር ማለት ነው። እና ባካችሁ ቤተሰብ እኛ ራስ በራሳችን እንከባበር፣ ራስ በራሳችን እንደግ። እኛ ራስ በራሳችን ታላደግን ማንም ሌላ ሰው እንትን የሚለን የለም። እና እኛ ለሰው እንተርፍ የለ እንዴ? እኛ ስደተኞች ደግሞ ራስ በራሳችን ብንከባበር፣ ራስ በራሳችን ላይክ ብናረግ ሰው ጋር ተደራሽ እንዲደርስልን ብናደርግ ከምንም በላይ መልካም ነው ላለሁ። ለምን አንድ ሰው ለእናንተ ምንም ላይ እንትን ላይላችሁ ይችላል። ለእኛ ግን የእናንተ ድጋፍና የእናንተ ላይክ የምታደርጉት ለእኛ ጥቅም አለው ማለት ነው። ለእናንተ ደግሞ ምንም የሚጎዳችሁ ነገር የለም እና ላይክ ሸር እያደረጋችሁ እንትን በሉን። እና ደግሞ የዚህ የፊቱን ማስክ ተፈለጋችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ አሳያችኋለሁ። የጠጉሩንም ማስክ ተፈለጋችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። ማየት እንፈልጋለን አሳየን ካላችሁን አሳያችኋለሁ ማለት ነው። መልካም ቀን ይሆንላችሁ። መልካም ምሽት። አሁን መሽቷል መሰለኝ፣ ሌሊት ነው። መልካም ምሽት ይሆንላችሁ። ባይ። እወዳችኋለሁ።